ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ነሐሴ 15 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአዲስ አበባ ጉዳይ ቅሬታ በማስከተሉ ምክክሩ ተስተጓጎለ። የኦሮሚያ ተመካካሪዎች አዳራሽ ጥለው በመውጣታቸው ትላንት ይጸድቃል የተባለው ሰነድ ሳይጸድቅ ቀርቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በወለጋ ታጣቂዎች ባደረሱት ጥቃት የ12 ሰዎች ሕይወት አለፈ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳና አያና ወረዳ ታጣቂዎች በፈጸሙት ጥቃት የኦሮሚያ ሕብረት ስራ ባንክ ዋና ስራ አስኪያጅና የአዋሽ ባንክ ዋና ኦዲተርን ጨምሮ የንጹሃን ሰዎች ሕይወት ማለፉ ተሰምቷል። ተጨማሪውን ይዘናል። የውሃና ኢነርጂ ሚኒስቴር ኢትዮጵያ ታላቁን የህዳሴ ግድብ የማንም ፍቃድ ሳያስፈልጋት እንደገነባችሁ ሁሉ በሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን አለ። ኢትዮጵያ የውሃ ሀብቷን ለመጠቀም የማንም ፍቃድ እንደማትጠይቅ ያስታወቀው የውሃና ኢነርጂ ሚኒስቴር ታላቁን የኢትዮጵያ ህዳሴ ግድብ የማንንም ፍቃድ ሳያስፈልገን እንደገነባን ሁሉ ሌሎች ወንዞችን ላይም ተመሳሳይ ማድረግ እንችላለን ሲሉ አስታውቋል። ዝርዝሩን እናደርሳችኋለን። ኢትዮጵያና አሜሪካ መተማመን ይፈጥራል ያሉትን ወታደራዊ ስምምነት ፈጸሙ። ኢትዮጵያና አሜሪካ ብሔራዊ ጥቅምን ለማስጠበቅና የጋራ መተማመን ለመፍጠር ያለመ ወታደራዊ ስምምነት መፈጸማቸውን የውጭ ጉዳይ ሚኒስቴር አስታውቋል። ተጨማሪ ያለን ዜናዎችን በዝርዝር እናቀርባለን። በቅድሚያ የአዲስ አበባ ጉዳይ ቅሬታ በማስከተሉ በክልል ምክር ቤት እንዲወሰን ተደረገ። አከራካሪው የአዲስ አበባ ህጋዊ ጉዳይ የአዘጋጅ ቡድኑ ቃለ ጉባኤ ትላንት ከተነበበ በኋላ ቅሬታ ቀርቦበት በክልል ምክር ቤት እንዲወሰን ትላንት ኮሚቴ ተቋቁሟል ተብሏል። ተመካካሪዎችን እያከራከረ የቆየው የአዲስ አበባ ጉዳይ ጭምር ያካተተ የምክር ሀሳብ ቃለ ጉባኤ ለተመካካሪዎች ትናንት የተነበበ ሲሆን ለ4,000 ጉባኤተኛ ተነቦ የመጨረሻው ሰነድ ይጠናቀቃል ቢባልም አዲስ አበባ ጉዳይ ቅሬታ በመቅረቡ ክርክሩ ቀጥሏል። ቅሬታውን ተከትሎ የከተማዋን ጉዳይ የሚወስን የክልል ምክር ቤት ጉባኤ እንዲቋቋም የተወሰነ ሲሆን ይህም የሆነው የኦሮሚያ ክልል ተወካዮች የትናንቱ ቃለ ጉባኤ ከተነበበ በኋላ ለኮሚሽኑ ቅሬታ በማስገባታቸው መሆኑ ተሰምቷል። ትላንት ለ8ቱ ቡድኖች ከተነበበው የ8ቱ አጀንዳዎች የአዘጋጁ ቡድን ቃለ ጉባኤ የአዲስ አበባ ህጋዊ ጉዳይን በተመለከተ ከተማዋ ተጠሪነቷ የፌዴራል ይሁን የሚለው ተመካካሪዎችን አስማምቷል። ከተማዋ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚለው ሲያከራክር የሰነበተው ጉዳይ ግን አማራጮች ቀርበውለት ነበር። አብዛኞቹን ተመካካሪዎች ስላላስማማው ስለ ከተማዋ በአማራጭ የቀረቡለት ሀሳቦች ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ በህግ ይደንገግና በአንቀጽ 49 ህዝባር 5 አዲስ አበባ የኦሮሚያ መቀመጫ ከመሆኗ ጋር ተያይዞ በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚሉ ናቸው። አዲስ አበባ የኦሮሚያ ክልል መቀመጫም እንድትሆን በህገ መንግስቱ እውቅና ይሰጥ የሚለው ምክር ሀሳብ አማራጭ ሀሳቦች ቀርበውለት ሳይሆን ይፈቀድ ወይንም አይፈቀድ በሚል እንዲወሰን ለኮሚሽኑ ቅሬታ አቅርበዋል ተብሏል። 350 የሚሆኑ ተመካካሪዎች የአዲስ አበባን ጉዳይ በተመለከተ ትላንት በቀረበው ቃለ ጉባኤ አንስማማም ብለው ስብሰባውን ጥለው ወጥተዋል የተባለው። ይህንም ተከትሎ ኮሚሽኑ ትላንት የክልል ምክር ቤት ጉባኤ ጠርቶ ባደረገው ገለጻ እዚህ የመጣ ነው ለውሳኔ የተቸገረን ነው። አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ ወይንስ አይስጥ ለሚለው የክልል ምክር ቤት ጉባኤ ውሳኔ እንዲሰጥ መጠየቁ በዚህ ውይይት የነበሩ ተመካካሪዎችን ገልጸዋል። ይህንንም ዛሬ ምሽት አጠናቆ ነገ ውሳኔውን ለኮሚሽኑ እንዲያቀርብ ማሳሰቢያ ተሰጥቶት ምሽቱም ኮሚቴ ተዋቅሯል ተብሏል። በውይይቱም የሁለቱ ከተማ መስተዳድሮች፣ የክልል ምክር ቤት ፕሬዝዳንቶች፣ የፓርቲ ካውንስልና ሌሎችም ነበሩበት ነው የተባለው። ከእነዚህ መካከል ጉዳዩ መንግስታዊ እንዳይሆን ወደ ተወያዮች ተመልሶ ቢመከርበት የሚል ሀሳብ ያቀረቡ መኖራቸውም ተመላክቷል። በሌላ በኩል ከዚያ ፊት በነበሩ ቡድኖች ሲያከራክር የቆየው በኋላም 500 ሰዎች በያዘው ቡድን በሰፊው ያከራከረው ከዚያም 120 አባላት ባሉት ምክረ ሀሳብ አዘጋጅ ቡድን በቀረበው ቃለ ጉባኤ የአዲስ አበባ ጉዳይ በስምነትና አማራጭ ሀሳብ ቀርቦለት እያለ እንደገና ዛሬ ለውሳኔ መቅረቡን የተቃወሙ ተመካካሪዎች ተስተውለዋል ተብሏል። ይህንን የተቃወሙ ተመካካሪዎችም ምክክሩን ረግጠው እስከ መውጣት ውሳኔ ላይ ሊደርሱ እንደሚችሉ ሲያስጠነቅቁ የተስተዋሉ ሲሆን በኮንቬንሽን ማዕከል የኮሚሽኑ ኮሚሽነሮች ወዳሉበት ጊዜያዊ ቢሮ ምሽቱን ቅሬታ ለማቅረብ ማምራታቸው ተሰምቷል። በ120ዎቹ የ8ቱ አጀንዳ አዘጋጆች የተዘጋጀውና ትላንት ለ8ቱ ቡድኖች የተነበበው ቃለ ጉባኤ ዛሬ ለ4,000 ጉባኤተኛ ተነቦ ይጸድቃል ተብሎ የነበረ ቢሆንም ለጉባኤተኛው ሳይነበብ ቀርቷል። ኮሚሽኑ ከዚህ ቀደም ባሳወቀው መሰረት ቃለ ጉባኤው ባለፉት ቀናት ለ4,000 ጉባኤተኛ ተነቦ ይጠናቀቃል ብሎ የነበረ ሲሆን ትላንት ለሶስተኛ ጊዜ ሳይነበብ ቀርቶ
ጉባኤተኛው ያለምንም ምክክር መዋላቸውን ተናግረዋል። የአዲስ አበባ ጉዳይ ሁሉም ተመካካሪዎች የፌዴራል መቀመጫ ትሆን በሚለው ስምምነት የተደረሰበት ሲሆን አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ እውቅና ይሰጥ የሚለውና ክልሎች የራሳቸውን መቀመጫ የመወሰን እንዲችሉ በህገ መንግስቱ እንዲጻፍ የሚለው ደግሞ በልዩነት የተያዙ ሀሳቦች ናቸው ተብሏል። እስካሁን ድረስ ሁሉም ተመካካሪዎች ከአዲስ አበባ አጀንዳ በስተቀር በሁሉም ምክረ ሀሳቦች ላይ ሙሉ ስምምነት ላይ እንደደረሱ ተገልጿል። የኮሚሽኑ ምክትል ኮሚሽነር ረቡዕ መግለጫ በሰጡበት ወቅትም እንደ አጠቃላይ የተነሱት ምክረ ሀሳቦችን የሚያጣጥሙ ቡድን የመጨረሻውን ሰነድ በማዘጋጀት በዛሬው ዕለት ቀርቦ ይጸድቃል ማለታቸው ይታወሳል። በወለጋ ታጣቂዎች በሰነዘሩት ጥቃት የ12 ሰዎች ህይወት አለፈ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳና አያና ወረዳ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅና የአዋሽ ባንክ ዋና ኦዲተርን ጨምሮ የንጹሃን ሰዎች ህይወት ማለፉ ተሰምቷል። በጥቃቱ የአዋሽ ባንክ ጊዳና አያና ቅርንጫፍ ዋና ኦዲተር ለሚ መንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳና አያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ህይወታቸው አልፏል ሲል የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሊ ሌንጫ ቀበሌ ልዩ ስሙ መቂለሊ በተባለው ስፍራ የጸጥታ ኃይሎች ከባንኮች የተሰበሰበን ጥሬ ብር በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆናቸውን የአካባቢው ነዋሪዎች ገልጸዋል። ታጣቂዎቹ ሰሞኑን በዞኑ አንገር ጉቴ ከተማ ተፈጽሞ የነበረውን ጥቃት በመሸሽ ነቀምቴ ከተማ ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችን ጭምር ከመኪና በማስወረድ መግደላቸውንና ቀሪዎቹንም አፍነው መውሰዳቸውን ተነግሯል። ጥቃቱ የተፈጸመው ከትላንት በስቲያ ረቡዕ ነሐሴ 13 ቀን 2018 ዓ.ም ከሰዓት በኋላ መሆኑን የዓይን እማኞች ጨምረው ተናግረዋል። የውሃና ኢነርጂ ሚኒስቴር ኢትዮጵያ ታላቁን የህዳሴ ግድብ የማንንም ፍቃድ ሳያስፈልጋት እንደገነባች ሁሉ በሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን አለ። ኢትዮጵያ የውሃ ሀብቷን ለመጠቀም የማንም ፍቃድ እንደማትጠይቅ ያስታወቀው የውሃና ኢነርጂ ሚኒስቴር ታላቁን የኢትዮጵያ ህዳሴ ግድብ የማንንም ፍቃድ ሳያስፈልገን እንደገነባን ሁሉ ሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን ሲሉ አስታውቋል። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ኢትዮጵያ ራሷን የቻለች ሀገር እንደመሆኗ የውሃ ሀብቷን ሆነ ሌሎች የተፈጥሮ ሀብቷን ለመጠቀም የየትኛውንም ሀገር ፍቃድ አያስፈልጋትም ብለዋል። ሰሞኑን እንደ አዲስ ያገረሸ በሚመስል መልኩ የግብጽ ባለስልጣናት ኢትዮጵያ 3 ግድቦችን በአባይ ወንዝ ላይ ልትገነባ እንደሆነ በመጥቀስ ነገር ግን ይህ እንዲሆን ሀገራቸው እንደማትፈቅድ ሲናገሩ ሰንብተዋል። ኢትዮጵያ ወደ አሳሪ ስምምነት መምጣት እንዳለባትና ተጨማሪ ግድቦችን ለመገንባትም ሆነ የአባይን ውሃ ለመጠቀም የግብጽ ፍቃድ እንደሚያስፈልጋት የተናገሩበት ሲሆን የውሃና ኢነርጂ ሚኒስትሩ ሀብታሙ ግን ይህንን እንደማይሆንና ኢትዮጵያ የማንንም ፍቃድ እንደማትፈልግ አስረግጠው ተናግረዋል። ኢትዮጵያ የውሃ ሀብቷን ለማልማት ከማንም አካል ፍቃድ መጠየቅ እንደማያስፈልጋትና ምንም ነገር ከማንም ሳትሻ ማልማት ትችላለች ያሉት ሚኒስትሩ ሰሞኑን ግብጽ ኢትዮጵያ በአባይ ውሃ ላይ ምንም አይነት የተናጠለ እርምጃ እንድትወስድ አልፈቅድም በሚል ተቃውሟን ካሰማች በኋላ ነው። ኢንጂነር ሀብታሙ ከመንግስታዊ ፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ የህዳሴ ግድቡ ዓላማ ሌሎች ሀገራት ላይ ጉዳት እንደማያደርስ የጠቆሙ ሲሆን የኤሌክትሪክ ኃይል በማመንጨት ለሁሉም ለቀጠናው ሀገራት የሚተርፍ መሆኑን ተናግረዋል። አክሎም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ራሳችን የቻልን ሀገር ነን፣ ህዝብ አለን፣ መሬት አለን፣ መንግስት አለን፣ ፖሊሲ አለን። ይህንንም ባለመረዳታቸው ወደ ቅኝ ግዛት አስተሳሰብ እንደሚሄዱና ለዘመናት ሲቃወሙ እንደቆዩም በማንሳት እነሱን ፍቃድ ለመጠየቅ እንሄዳለን ያለው ማነው ሲሉም ጥያቄ አዘል ምላሽ ሰጥተዋል። ሚኒስትሩ አክለውም የታላቁን የህዳሴ ግድብ ያለማንም ፍቃድ እንደገነባንም ይህንንም ሌሎች ወንዞች ላይም ያለማንም ፍቃድ እንገነባዋለን ሲሉ ተደምጠዋል። ምክንያታቸውንም ሲያስረዱ ሉዓላዊ ሀገር እንደመሆኗ የተፈጥሮ ሀብቷን አልምታ ለመጠቀም የማንም ሀገር ፍቃድ አትጠይቅም ብለዋል። በተጨማሪም ሀብታሙ በናይል ተፋሰስ ሀገራት መካከል ትብብርና ቅንጅት እንዲኖር ጥሪ ያቀረቡ ሲሆን የግድቡን የጋራ አስተዳደር ጥያቄ ግን በቁጣ ውድቅ አድርገውታል። የውሃ ሀብትን ማልማት የሀገር ጉዳይ መሆኑንም አስምረውበታል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት ጥያቄ እየቀረበ መሆኑን አንስተዋል። ግብጽ የአባይን ውሃ በመጠቀም በርካታ በረሃዎችን በማልማት ከተሞችን እንዲሁም የልማት ቦታዎችን እየፈጠረች ሲሆን በዚህ ዓመት ደግሞ
በርካታ ዜጎቿን የወንዙን ውሃ ተጠቅማ አዲስ ቦታ ላይ እንደምታሰፍር መረጃዎች ያሳያሉ። ኢትዮጵያና አሜሪካ መተማመን ይፈጥራል ያሉትን ወታደራዊ ስምምነት ፈጸሙ። ኢትዮጵያና አሜሪካ ብሔራዊ ጥቅምን ለማስጠበቅና የጋራ መተማመን ለመፍጠር ያለመ ወታደራዊ ስምምነት መፈጸማቸውን የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያና አሜሪካ ብሔራዊ ጥቅምን በጋራ ለማስጠበቅና የጋራ መተማመንን ለመገንባት እንዲሁም በወታደራዊና በዲፕሎማሲያዊ መስክ የነበራቸውን ግንኙነት ወደ አዲስ ስትራቴጂካዊ ምዕራፍ ለማሸጋገር የሚያስችላቸውን ስምምነት ማድረጋቸውን የውጭ ጉዳይ ሚኒስቴር ገልጿል። ለሁለት ቀናት በአሜሪካ ፔንታገን ተካሂደዋል በተባለው የሁለትዮሽ ውይይት በሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ልዑካን ያካተተ በማድረግ ከዩናይትድ ስቴትስ አቻቸውና ሌሎች የአሜሪካ ጦር ሚኒስቴሮች ከፍተኛ አመራሮች ጋር የሁለትዮሽ የጋራ ምክክር አድርገዋል ተብሏል። የሁለቱ ሀገራት ምክክር በሜጀር ጀነራል ተሾመ ገመቹና በአሜሪካ የፔንታገን የአፍሪካ ጉዳዮች ምክትል ረዳት ጸሐፊ በጋራ ተመርቶ ውይይት ተደርጎበታል የሚለው የውጭ ጉዳይ ሚኒስቴር መረጃ በውይይቱ የሁለቱ ሀገራት ወታደራዊ ተቋማት ወታደራዊና ስትራቴጂካዊ ትብብር የበለጠ ለማጠናከር ከስምምነት ላይ ተደርሷል ተብሏል። ይህ አዲስ ስትራቴጂካዊ ትብብር ነው የተባለው ስምምነት በጋራ መርሆች ላይ የተመሰረተ እንደሆነ ተመላክቷል። ይኸውም የሁለቱን ሀገራት ብሔራዊ ጥቅም በሚያስጠብቅና በጋራ ተጠቃሚነት ላይ በተመሰረተ መልኩ መስራት የሚል ነው ተብሏል። እንደ ሚኒስቴሩ መረጃ ከሆነ ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነትን ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር በመስራት ያካትታል ተብሏል። ከዚህ በተጨማሪም በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ ያደረገ ነው ተብሏል። በሁለቱ አካላት የተደረሱ የትብብር ማዕቀፎች በፍጥነት ወደ ተግባር በመቀየር በቀጣይ የሚመጣ አቅጣጫን ያቀፈ ስትራቴጂካዊ አጋርነትን ለመገንባት ያላቸውን ቁርጠኝነት አረጋግጠዋል ማለቱን ቦርከና ያገኘው መረጃ ያመላክታል። አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።